እሺ ቲክቶክ ላይ ፖስት ሪስትሪክሽን የሚል ጽሁፍ እንደዚህ ያለ ቢመጣብን ምን እናደርጋለን የሚል ነው ዛሬ የምናየው። በቀጥታ ወደ ቪዲዮ ከመግባታችን በፊት እነዚህ 6 ነገሮች ለማድረግ እንድትተባበሩ እንጠይቃችኋለን። በቅድሚያ እንደዚህ ያለ ቆንጆ ቆንጆ የቴክኖሎጂ መረጃዎችን ለማግኘት ይህን ቤት ፎሎ እንድታደርጉት፣ ቪዲዮን ላይክ እንድታደርጉት፣ ኮሜንት እንድጽፉበት፣ ፋቨራይት እንድታደርጉት፣ ሼር እንድታደርጉትና ሪፖስት እንድታደርጉት እንጠይቃችኋለን ቤተሰቦች። ይህን ስታደርጉ ቻናሉ ቫይራል ይወጣል ማለት ነው። ሌሎች ሰዎች ጋር እንዲደርስልን ይጠቅመናል። እናንተም ደግሞ በቀጥታ እኛ እንደዚህ ጠቃሚ መረጃ በየቀኑ ስንለቅ ወደ እናንተ አካውንት ላይ ይመጣል፣ እናንተም ትጠቀማላችሁ ማለት ነው። ይሄ ቻናል 2 ጥቅም ነው የሚሰጣችሁ። አንደኛ እንደዚህ ያሉ የቴክኖሎጂ መረጃዎች በየቀኑ እናደርሳችኋለን። ሁለተኛ ደግሞ ፎሎወር እናሳድግላችኋለን። ፎሎወር እንዴት ነው የምናሳድግላችሁ? እኛ ላይፍ ስንሆን መምጣት ትችላላችሁ። ላይቭ መቼ እንደምንሆን እናሳውቃችኋለን። ወይም ደግሞ የእኛም ቪዲዮ ስትመለከቱ በዚህ በፕሮፋይል ፎቶችን ላይ ላይቭ የምትል ነገር የምትበራ ካለች፣ ቀይ የምትበራ ነገር ካለች እኛ ላይቭ ላይ ነን ማለት ነው። ስለዚህ ያን ጊዜ እሷን ነክታችሁ በቀጥታ ቤቱን ፎሎ አድርጋችሁ ብትመጡ አካውንታችሁ በየቀኑ እናሳድግላችኋለን። እንዴት እናሳድጋለን የሚለውን እዛው መታችሁ ታዩታላችሁ። ይሄን እንደምታደርጉ እምነታችን ነው። ታንኪዩ ያንን ስለምታደርጉ። ስለዚህ ወደ ዛሬው ቪዲዮ ለመግባት እነዚህን ስቴፖች ትከተላላችሁ። አብረን እናያቸዋለን እነዚህ ነገሮች ምን እንደሆኑ። ታንኪዩ ወደዛው እንሂድ። እሺ እንግዲህ አሁን ምንድን ነው የምናደርገው? ወደ ቲክቶክ አፕ ነው የምንገባው። እዚህ ጋር ቲክቶክ አፕን እንከፍተዋለን። ቲክቶክን ከከፈትን በኋላ ፕሮፋይላችን ጋር እንሄዳለን። እዚህ ጋር ያችሁ እዚህ ጋር ነው የምንሄደው። እዚህ ጋር እንገባና እንከፍተዋለን። እሱን ፕሮፋይላችንን እንነካለን። ከዛ በኋላ እዚህ ጋር ቲክቶክ ስቱዲዮ የሚል አለ። አያችሁ ይሄ እሱን እንነካዋለን። ይሄንን እሱን ንኩት። ቀጥሎ ይኸውላችሁ እዚህ ጋር አካውንት ቼክ የሚል አለ። አያችሁት ይሄ እሱን እንነካዋለን። አካውንት ቼክ የሚለውን ነካ ነው። አያችሁ ቼክ እያደረገ ነው ማለት ነው። ራይት የሚያደርግበትን አያችሁ። ይኸውላችሁ ቼክ እያደረገ አረንጓዴ ያለው አሁን ችግር የለበትም ማለት ነው። አረንጓዴ ከሆነ ቀይ ከሆነ ግን እቺ ራይት ማለት ምልክቷ ችግር አለበት ማለት ነው የቪዲዮ። ስለዚህ የኔ አካውንት አሁን እዚህ ጋር አካውንት ኢን ጉድ ስታንዲንግ ይላል። ጥሩ ነው ማለት ነው። ምንም ችግር የለበትም። የእናንተ ግን ችግር ካለበት እንደዚህ የሆነ የዛች ቪዲዮ ላይ እዛች ስፔሲፊክ ቪዲዮ ላይ ያበራና እንደዚህ ያለ ፖስት ሪስትሪክሽን የሚል ምልክት ያመጣባችኋል ማለት ነው። ስለዚህ እሱ ነገር ካለ ምን ታደርጋላችሁ? ይሄ ፖስት ሪስትሪክሽን የሚለውን ቪዲዮን ስትከፍቱት አፒል የምትል ነገር እንደዚህ ያለች ትመጣለች። አፒል የምትል እሷን ስትጫኗት አፒል አረጋችሁ ማለት ነው፣ ወይም ደግሞ ይግባኝ ጠይቃችሁ ማለት ነው። ስለዚህ ይግባኙን ያዩና ያው በትክክል ህግ ጥሳችሁ ካልሆነ ይለቁላችኋል። ህግ ጥሳችሁ ከሆነ ደግሞ ቪዲዮውን ወይ ሪሙቭ ያደርጉታል፣ በጣም አደገኛ ነገር ከሆነ ወይ ሪሙቭ ያደርጉታል፣ ወይ ደግሞ ሊነሳ አይችልም ብለው ሜሴጅ ይለቁላችኋል። ኮሚኒቲ ጋይድላይንስ ጥሰሃል ወይም ጥሰሻል ብለው ጽሁፍ ያመጣሉ ማለት ነው። ስለዚህ እንደዛ እንዳይሆን መጠንቀቅ አለባችሁ። የኮሚኒቲ ጋይድላይንን የቲክቶክ ኮሚኒቲ ጋይድላይንን መጠበቅ መቻል አለባችሁ። ለምንድነው? 1-2 ጊዜ እንደዚህ ማስጠንቀቂያ ይሰጧችሁና ፖስት ሪስትሪክሽን ምናምን ይሰጧችሁና ሪከርድ ይደረጋል ያ ነገር። ከዛ 2-3 ከደጋገማችሁ ስትራይክ ያመጣባችኋል፣ የመጨረሻ ማስጠንቀቂያ ማለት ነው። ከዛ በኋላ ምን ያደርጋል? አካውንት ባን ያደርጋል ማለት ነው። ይዘጉታል አካውንታችሁ። ስለዚህ እንዳይለፍታችሁ አካውንታችሁ ብዙ ፎሎወር አሳድጋችሁ ምን ብላችሁ የተለያየ እዛ ጋር ብዙ ለፍታችሁበት አካውንታችሁ እንዳይዘጋ ጥንቃቄ ማድረግ አለባችሁ። ኦኬ ያ ነገር የማይቀር ከሆነና ያ ቪዲዮን አካውንት የኮሚኒቲ ጋይድላይን ወይም ደግሞ የቲክቶክን ህግ ጥሰሃል የሚለው የማይነሳ ከሆነ ምን እናደርጋለን ነው። ለምሳሌ ወደኋላ ልመለስና እዚህ ጋር ለምሳሌ ይሄን ቪዲዮ የኮሚኒቲ ጋይድላይን ፖስት ሪስትሪክሽን አለበት ብዬ ካሰብኩ ምንድነው የማደርገው? ዲሌት አይደለም ማድረግ ያለብኝ፣ ማጥፋት የለብኝም። ዲሌት ካረኩት ኦልሬዲ
እዛ ሪከርዱ ስላለ አጥፍተሃል በሚል እንትን ስለሚይዝ ለወደፊቱ ሪከርድ ነው የሚይዝብኝ። ስለዚህ ምን አደርገዋለሁ? እዚህ ጋር መጣና እችኛዋን 3 ነጥብጣቧን ነካና ቪዲዮውን ከከፈትኩት በኋላ እችን 3 ነጥብጣቧን ነካና እሷን ነካና ሴቲንግ ኤንድ ፕራይቬሲ የምትላለች ወደ ጎን እንደዚህ ሳብ ስታደርጉት ይኸውላችሁ እዚህ ጋር ሴቲንግ ፕራይቬሲ የምትል መጣች። አያችሁ? ወደ ጎን ሳብ ስታደርጉት ማለት እንደዚህ አያችሁ? እንደዚህ ሳብ ስታደርጉ እዚህ ጋር ሴቲንግ ኤንድ ፕራይቬሲ የምትለው መጣች። እቺ እሷን ነው የምነካው። እሷን ነካና ምን አደርጋለሁ? ይችኛዋ ኦንሊ ዩ የምትለዋ ላይ ያደርገዋለሁ ማለት ነው። ኤቭሪዋን ነው ከላይ አይታችኋት ይሄ ቪዲዮ። አሁን ይሄ ሪስትሪክሽን ስለሌለበት እኔ አልነካውም፣ ግን ሪስትሪክሽን ያለበት ከሆነ ፕራይቬት ነው ማድረገው ማለት ነው። ኦንሊ ዩ ካልኩት እኔ ብቻ ነው የማየው። ስለዚህ ምንም አይነት የገደብ ቢኖርበትም ችግር የለበትም፣ እኔ ብቻ ስለማየው ማለት ነው። እዛ ፕራይቬት አደረኩት ማለት ነው። ስለዚህ በዛ መልኩ ነው የምታስተካክሉት። ዲሌት ግን ማድረግ የለባችሁ። ለምን? ኦልሬዲ እዛ ሬጅስተር ስለሆነ ማርክ ያደርግባቸዋል። ሶ የዛሬው ፕሮግራም ወይም ደግሞ ማብራሪያ ይሄን ይመስላል። እንግዲህ በመግቢያ ላይ ሁልጊዜም እንደምለው ይሄንን ቤት ፎሎ ማድረግ ለእንደዚህ አይነት ጠቃሚ ለሆኑ የቴክኖሎጂ መረጃዎች በየጊዜው እንዲደርሷችሁ እድሉን ይሰጣሉ ማለት ነው ለእናንተም። እኛም ደግሞ አካውንታችን ያድግልናል። ቤቱን ፎሎ አድርጉ። ይሄን ቪዲዮ ላይክ አድርጉት፣ ቫይራል እንዲወጣና በጣም እንድናድግ ማለት ነው፣ ሞር እንድንሰራ እንዲያግዘን ማበረታቻም እንዲሆነን ላይክ አድርጉት፣ ኮሜንት ጻፉበት፣ ፋቨራይት አድርጉት፣ ሼር አድርጉት፣ ሪፖስት አድርጉት። እነዚህን 5 ነገሮች በተለይ ማድረግ አካውንቱን ቫይራል እንዲሆን ይረዳናል። ቀና ሰዎች ይሄን የምታደርጉ በጣም ታንኪዩ ላችኋለሁ። ፎሎወር እንዲያድግላችሁ የአካውንታችሁ የቲክቶክ አካውንታችሁ ፎሎወሮች እንዲያድጉላችሁ ወይም እናንተን የሚከተሉ ሰዎች እንዲያድጉላችሁ ተከታዮች እንዲኖራችሁ ከፈለጋችሁ እኛ ላይቭ ላይ ስንሆን ሁልጊዜ ከች እያላችሁ ይሄን ፕሮፋይሉን ንኩትና እንትን አድርጉ፣ ተከታተሉን፣ ሁልጊዜ ቼክ አድርጉ። ላይቭ ላይ ከሆነ ሁልጊዜ ምንድን ነች የፕሮፋይል ፎቶአችን ጋር ቀይ ላይቭ የምትል ነገር ትመጣለች። ስለዚህ ያን ጊዜ ብትመጡ እናንተ አካውንታችሁን እናሳድግላችኋለን። እንዴት ያድጋል ለሚለው ከዚህ በፊት የማታውቁ ሰዎች ካላችሁ ችግር የለም፣ እዛው መታችሁ ታዩታላችሁ። እሱን እንደምታደርጉ እርግጠኛ ነኝ። ይሄ ቤት በጣም በብዙ መልኩ ጠቃሚ ቤት ነው። ፎሎ አድርጉት። የምንላችሁን ነገር ሁሉ ቤተሰብ ሁኑ። የምንላችሁን ነገር ሁሉ እንደምታደርጉ እርግጠኛ ነኝ። ለዛሬ እዚህ ላይ ይበቃናል። ታንኪዩ ባይ ባይ።